የአልቤርጎ ስህተት ገና ከመተዋወቃችን ነገሩን ሁሉ አጣድፋና አጇቅማይ ልታገባኝ እንደምትፈልግ ስታስታውቅ ነበር። እንደሰለቹኝ ብዙ ሴቶች ነበረች። የሳቅላት ሁሉ ጨርቁን እስኪጥል የሚያፈቅራት፣ አንድ ሁለት ነገር የተጋራት ሁሉ የሚያገባት የሚመስላት ጅላንፉ። ለምሳሌ ሁለታችንም ቴዲ አፍሮ መውደዳችንንና በኢትዮጵያ ፖለቲካ መንገሽገሻችን እንደ ትልቅ ነገር ቆጥራ እኔ እናንተማ ከአንድ ወንዝ ሳይሆን ከአንድ ስኒ ነው የተቀዳነው ልትል ዳዳት። የምሯን ነው። ቴዲ አፍሮን በጋራ መውደድ የጋራ ጣፈንታ እንደሚኖርን ጠቋሚ የሚመስላት የምሯን ነው። ከኢትዮጵያ ሕዝብ ግማሹ ቴዲ አፍሮን ይወዳል። የፖለቲካችን ነገር ናላውን አዙሩት አታውሩልኝ ብሏል። ለነገሩ እሷ ፖለቲካውን ጠልታ ሳይሆን ምንም አይነት የፖለቲካ አቋም ለመያዝ ዕውቀት ስለሚያጥራት ነው። ያም ሆነ 65 ሚሊዮን ሰው የሚወደውና የሚጠላውን ነገር ከቁም ነገር ጽፋ እኔ እናንተማ አንዳች ለአንዳችን የተፈጠረንን ስትለኝ ራሷን እንደ ልዩ ሴት ስትቆጥር ድድብ ነው አገባኝ። ደደብ ሴት ደግሞ አልወድም። ምናልባት አንድ ሁለት ጊዜ ልጠልዛቸው ካልሆነ ያነፍሩኛል። ለዘለቄታውማ በምን እንግባባለን? ለብዙ ቀናት አብረን እንድንተኛ እንደምትፈልግ የሚያሳዩ ምልክቶችን ስትሰጠኝ ከቆየች በኋላ ብናደርግ ምን ቸገረኝ በሚል ለብ ያለ ስሜት ተስማማሁ። ምንም ቢሆን ምንም ባልወዳት ሴት ናት። ፈቃዷ ከሆነ እንደ ወንድ ብተኛት ባላተርፍ አላጎድል። ካዛንቺስ የሚገኝ አልቤርጎ እንድንሄድ ስጠይቃት ፊቷ ቅሬታዋን ነገረኝ። ኢሊሊ ሆቴል እንደወስዳት ጠብቃ ነበር። ደረጃሽን ወቂያ እቱ ገላ። ወደ ክፍሉ እንደገባን የሻገተና የቆሸሸውን ግድግዳ የረገበ ፍራሽ የተሸከመውን አሮጌ አልጋ አፈራርቃ ያየች ስትሸማቀቅ ላዝንላት ነበር። ከዚያ ግን በአስማት ክፍሉን ወደ ቅንጡ ሆቴል ክፍል እንድቀይርላት የከጀላት ይመስል አንድ ነገር አድርግ እንጂ በሚል ሁኔታ ስታይኝ በቋፍ የነበረው ሐዘኔታዬ በነነ። ምንድነው ከኔ የምትፈልገው? አስገድጄ አላመጣኋት ወይስ እዚህ ርካሽና አሮጌ አልቤርጎ ይዞኝ የመጣው እንዴት ቢንቀኝ ነው የሚል የሴት ወኔ እየተፈታተናት ነው። ብዙ ሴቶች ወንድ ልጅ ዋጋሼ ነው ብሎ እቅጩን ሲያሳያቸው ይሳቸውን ውጠው ዞር የማይሉበት ምክንያት መቼም አይገባኝም። ስሙኝማ ወንድ ልጅ ውስብስብ አይደለም፣ ነገሩ ሁሉ ግልጽ ፊት ለፊት ነው። የሚልሽ የሚያሳይሽ ሁሉ ከሆዱ ያለውን ነው። ዙሪያ ጥምጥም እናንተ ክህሎት ነው። አልጋው ላይ ጋደም አልኩና የምታደርገውን ነገር መጠባበቅ ያስኩ። ደሟ ፈልቶና እዚህማ አልደረግም ብላ ጥላኝ ብትወጣ ግድ አይሰጠኝም ነበር። እንዲያውም ትንሽ ላከብራት ትችል ነበር። በእኔ በኩል እዚህ የመጣ ነው ሮሚዮ ጁሊየት ልንጫወት ሳይሆን ቅዳሜ ተሰያት በሚሰነፍጥ አልጋ ላይ የፈላ ስሜታቸውን አብርደው የሚሄዱ ብዙ ርካሽ አልቤርጎ አልጋ ጥንዶችን ልንመስል ነው። እዚህ ክፍል ውስጥ ከሷ ፈንታ ማንም ምንም አይነት ሴት አብራት ገብቶ ቢሆን ግድ አይሰጠኝም ነበር። አልሄደችም። ሁለት ዙር አድርገን አሮጌው ጣራ ላይ ከማፍጠት ምቾት በነሳት አልጋ ላይ ለመመቻቸት ከመነቃነቅና ቀዳዳ እንዳለው ጠረጴዛ ከስሪ ደርቃ ከመዘርጋት በስተቀር ምንም አላደረገችም። ስንጨርስ እንደ ህጋዊ ሚስቴ በህግ የተሰጣት መብት ይመስል አቅፋ ልትተኛ ከጀለች። ጉድ በል! ምን አይነቷ ቀውስ ናት በማማሞት። ለቀናት ለመናኝ እንደ በግ ተጎትታ እዚህ ቆሻሻ ክፍል ውስጥ ከተደረገች በኋላ ላቅፋት መጓጓ ይመስላታል። ጠባቡን አልጋ ሙሉ በሙሉ ተዘርግቼበት ቦታ ሳጠዋትና ቦታዋን ልነግራት ሞከርኩ። ልትወርቅ ትንሽ ሲቀራት ጫፍ ላይ ለአፍታ ኩርምት ብላ ቆየችና ብድግ ብላ ሻንጣ ከሚያህል ቦርሳዋ ሶፍት አወጣች። ቅድም ቡና ስጋብዛት ከገዛሁት የተረፈኝን አሁን ልጠጣው የፈለኩትን ውሃ ወስዳ ብሽሽቷን አጸዳች። ባደረገችው ነገር ዋጋውን እንዳወቀች እንደተሰማት በሚያሳብቅ ሁኔታ ፊቷ ጠቁሮ ስንወጣ ነፋሻማው አየር ተቀበለኝ። የመገላገል የፎይታ ስሜት ተሰማኝ። አሁንም አጠገቤ ቱስ ትላለች። ታክሲ እንዳስይዛት ሳትፈልግ አትቀርም። በዚህ ሁኔታ አራት ጋብዘኝ ሳትልም አትቀር። ሁለቱን ሳላደርግ በጥድፊያ ቻው አልኳትና ተለየኋት። ይሄኔ ጀርባዬን ሰጥቻት እየሄድኩ ዞር ብሎ ያየኛል ብላ ተገትራ ትጠብቅ ይሆናል። አላደረኩትም። ቤቴ ስገባ ሰላም ገባሽ ወይ ብዬ ለመደወል ፍላጎት አጣሁ። ይሄኔ እንዴት አይደውልም ብላ ስልኳ ላይ አፍጥጣለች። የራሷ ጉዳይ፣ ሲገባት ይግባት። ጨከነ ብላ ያንን ታውራ ራስ አንጎሏን ካሰራች ባሳለፍነው ቀን ውስጥ የተፈጠሩ ነገሮችና አለመደወል እንደምራ ነገሩ የሚገባት ይመስለኛል። ይገባታል እንጂ ያሳለፍነው ቅዳሜ ከሰዓታት ውስጥ እንኳን ጥሎ ያልሄደ ርካሽ የፈጸምንበት ተራ ቀን እንደሆነማ ዛሬው አይሆንም፣ ሰሞኑን ይገባታል።